ከ88 ኪሎ ግራም 78 ገብቻለሁ በዚች 15 ቀን ውስጥ። ይሄ ፋይት ስንት ወጣበት? ስንት እንግዲህ ይሄንን ፋይት ካዘጋጀው ከጌች ስዌት ቦክስ ጋር ነን። ነገው ፋይት እንግዲህ ምንድነው የተዘጋጀው ነገር? ምን አዲስ ነገር እንጠብቅ? እስኪ ያለውን ነገር ንገረን። እንግዲህ አዲስ ነገር ያው የተሻለ ከባለፈው የተሻለ ነገር እናደርጋለን። በሁሉም ነገር ጥሩ ፕሮግራም እናደርጋለን። 11 ፋይት አለ። ለየት የሚያደርገው እሱ ነው። ብዙ ፋይት ከባለፈው። ከዛ ውጭ ደግሞ የሴዶና የጆኒ ሜን ፋይት መሆኑ ነው እና 4 ኤምኤም አለ ከባለፈው። ባለፈው አንድ ነበር፣ ዘንድሮ ደግሞ 4 አለ። ዘንድሮ ነው አሁን this time እሱ ነው ያለው። አይነት ፋይት ማዘጋጀት በጣም ከባድ እንደሆነ እናውቃለን እና ሁሉም ሰው በጣም ሲጠይቅ የነበረው ነገር ይሄ ፋይት ስንት ወጣበት? ስንት ፈጀ? በጣም ብዙ ብር፣ በጣም ብዙ ብር። አቬሬጅ ከስንት ሊሆን ይችላል? I think even የአትሌቶቹ እኮ 11 ሚሊዮን ብር ነው የምከፍለው የአትሌቶቹ ብቻ። ስለዚህ ኢማጂን ደረስት ደግሞ ከዛ በላይ ነው ለሌላው ነገር ደግሞ የምትከፍለው። ሶ አንደኛ ስም እየተከለ ነው፣ ሁለተኛ ወጣቱ እየተንቀሳቀሰ ነው፣ የተነቃቃ ነው፣ እንደ ሀገርም ጥሩ ነገር እያደረግን ነው። ሶ የሚቀጥለው አመት 2-3 አመት ደግሞ እኛንም ይጠቅመናል ብለን አስበን ነው እንንቀሳቀሰው እንጂ ከባድ ነው። ባይ ዘ ዌይ ከ88 ኪሎ ግራም 78 ገብቻለሁ በዚች 15 ቀን ውስጥ። ማን በጣም ሰርፕራይዝ ሊያደርግ ይችላል ብለህ ታስባለህ? ፋይት በጣም ከባድ ነገር እኮ እንዲህ ዝም ብለህ የትኛው አትሌት የማይጠብቅ I don't know ከባድ ነው እንደዚህ ነገር ከባድ ነው። ባለፈው አይተሃል፣ ብዙ ሰው ሰርፕራይዝ የተደረገ ነገር አለ። በሶስት ራውንድ ይሄዳሉ የተባሉ ሰዎች በትንሽ ደቂቃ በግማሽ ራውንድ ሲያልቅ ምናምን ሶ ከባድ ነው። ለአንተ ቤስት የምትላቸው 3 ጨዋታዎች? በጣም ሁሉም። እሺ በጣም ቴንክ ዩ ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋችሁ እያልኩ ነው። ማን ና ሴዶ ከመጀመሪያ ራውንድ ካለፈ እኔ ፋይቱን ተሸንፌያለሁ። 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ነው። ከመጀመሪያው ራውንድ ካለፈ ይቻላል። እና ያው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም። ዴማርክን እመድባለሁ ጆኒ ብዬ ስለሚቻል ቪቪአይፒ ቲኬት መጥቶልኛል። አብረን አንቦክስ እናደርጋለን። ያው ያመጣልኝ እሱ ነው። ከኢቲኤፍቲ ለጃኒ ቪቪአይፒ ቲኬት የኛን ፕሮግራም ታደም ጋብዘናታል። ስለምትመጪ እናመሰግናለን። እስኪ አንቦክስ አድርገው። ይሄው ይሄ ካርድ ነው። ኦኬ ቲሸርት አለ። ጆኒ እና ሴዶ ባይ ዘ ዌይ እኔ በቃ ፈርሜ የምነግራችሁ ነገር ሴዶ ትዘረራለች ማለት ወይ ደግሞ ጆኒ ይዘረራል። ገና እንደገባ በአንድ ቦክስ ጆኒ ይዘረራል። አይ ጆኒ ይዘረራል። የምር ይዘረራል። እናንተ እናሲስ በሌላ በበጎ አድራጎት ነው። በበጎ አድራጎት አንቺ ካሸነፍሽ ለአንቺ ልጆች የምትፈልጊው ነገር ላድርግልሽ። እኔ ካሸነፍኩኝ ለሌሎች የሚፈልጉትን ነገር በትንሹ ነው መልሽ። እኔ ካንቺ ካሸነፍሽ ደግሞ አንቺ ለምትፈልጊው እኔ ለምፈልገው ልጆች ተረጃለሽ። ስለዚህ 150 ሺህ ብር አንቺ ካሸነፍሽ ለአንቺ ልጆች ለብላ፣ አንቺ ደግሞ ሴዶ ደግሞ ካሸነፈ አንቺ 150 ሺህ ብር ለእኔ ልጆች ተረጃለሽ። 150 ሺህ ብር ምን አላት ላይ መሆን ያለበት የፈለኩትን ነገር ነው። እሺ የፈለክሽውን ነገር እኔ የፈለኩትን ነገር አንተ ደግሞ 150 ሺህ ብር እሺ 200 ሺህ እናድርገው። 200 ሺህ ብር ነገር 200 ሺህ ብር ነገር ለምን በጎ አድራጎት ነው። በጎ አድራጎት አንቺ ከሰማይ ደግሞ ለፋይቭ ስታርስ የፈለኩትን ነገር በቃ ይፈልጉት ግን የብሩ ትልቅነት ሳይሆን ዋናው በጎ አድራጎት ማድረግ። በቃሽ በጎ አድራጎት የምር በጎ አድራጎት ና ይቻላል። ይሄን ተስማምተናል። ሌላ እንትን ማለት ነው። ሌላ ማስያዝ ይመቻችሁ። የሴዶ እግር ድምጽ ሲሰበር ቃ የሚለው ድምጽ እንድትሰሙ ትፈልጋለሁ። ኢቲኤፍሲ ዋን ላይ በጣም ብዙ ሰዎች ኮምፕሌን እያደረጉ ነበር። ላይቭ ስትሪሙ ተቋረጠባችሁ። at the same time የድምጽ ኮምፕሌንት ነበር። every single person had something to say about የኢቲኤፍሲ ዋን ስርጭት። በአሁኑ ሰዓት ግን አዳራሽን አብተንላችኋለን። with አዳራሽ powered with the way it is one of the biggest service, most powerful service in the country. አዳራሽ won't let you down.
አዳራሽ ላይ በ300 ብር ብቻ ከፍላችሁ ይሄን መከታተል ትችላላችሁ። ይሄን ፋይት መከታተል ትችላላችሁ። ኳሊቲው እናንተ ጋር እንዲደርስ ፈልጋለሁ። የሴዶ እግር ድምጽ ሲሰበር ቃ የሚለው ድምጽ እንድትሰሙ ትፈልጋለሁ። so make sure you get on አዳራሽ because on the day of the fight ዋጋው ይጨምርባችኋል። ያለ ምንም አይነት ኢንተራፕሽን high quality performance presented to your doorsteps by አዳራሽ። የ100 ሺህ ብር የ50 ሺህ ብር እና የ30 ሺህ ብር ትኬቱ ሶልድ አውት ነው ወይም አልቋል። የ20 ሺህ ብሩና የ10 ሺህ ብሩ ትኬት ነው የሚቀረው። 2 ቀን ነው የቀረው። ኢቲኤፍሲ 02 የኢቲኤፍሲ 02 አድዋ ፋይት ናይት አሁን ሽክ ፋሽን ነው ያለውት። አልፎዝ ፕላዛ ላይ ሽክ ፋሽን ነው ያለውት። ሽክል ነው አሹን ሽክል አረጋት ነው። አሹን በቃ ፏል አረጋት ነው። ሳሚስ ፈልጋለህ እኛ ሽክ አታረጋም ነው ሽክል ነው ወርቅዬ ና እንጂ እንቆልልኝ ወርቅዬ ወይ ና ወርቅዬ ሽክ አረጋም ሽክ ፋሽን እሺ በባጃጅ ትመጣለች ከተማው በግሪገር ካል እሺ በባጃጅ ትመጣለች ከተማው ወይኔ በቀልስ ልጄ ባንተ ፍቅር ታሟል። በአላህ ቆይ ይሄንን ድንቅ ፋይት እንግዲህ ነገ ሐሙስ ማታ በአዳራሽ.com ትኬት ያላገኛችሁ መላው ዓለም ያላችሁ ይሄን ድንቅ ፋይት ዓለም በጉጉት ኢቭን እና ትራምፕ ራሱ በጉጉት የሚጠብቁት ፋይት በአዳራሽ.com መመልከት ትችላላችሁ ማለት ነው። ጎግል ላይ ገብታችሁ አዳራሽ.com ብላችሁ መመልከት ትችላላችሁ። ይመቻችሁ። በቀሉ ጋር ይሸረታ ሰዎች የጆኒና የሴዶን እንግዲህ ቲኬት ተቀብለናል። ፓኬጁ ተልኮልናል። ይሄንኛው አለ እንደምትመለከቱት የሴዶና የጆኒ እንትን አለ። ከዛ ሙሉ ፋይት ካርዱ አለ። ሌላ ምን አለ መሰላችሁ? ቲኬት አለ። ቲኬቱም ኦፍኮርስ እንዳለ ሆኖ እንትን አለ። ምን ነው ቲሸርት አለ። ሶ ኤ ቲሸርት አለ ውስጡ እንደምትመለከቱት this is the t-shirt። ከዛ አሁን ምን እንደሆነ ግን ቁልፍ መያዣ አለው ሰዎች fuck is even this and then we got our ticket ማለት ነው። ቪቪአይፒ ቲኬት አለ ማለት ነው። እንዴት ነው እንደዚህ ነው ሸፍኜ ማሳየት ያለብኝ? አዎ ሁለቱንም ሸፈነው። ብቻ ቪቪአይፒ ቲኬት ተሰጥቶናል። ሐሙስ ነው የሚሆነው። ሮብለት ወይን አለ እና የ100 ሺህ ብሩና የ50 ሺህ ብሩ ቲኬት ብቻ ግን ቪአይፒው እና ቪቪአይፒው እንዳለቀ ሰምቻለሁ። ማን ያሸንፋል? እስኪ ሰዎች ግምታችሁን ኮሜንት ላይ አስቀምጡልኝ። ከሴዶና ከጆኒ ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ጋይስ ኢቲኤፍሲ 3 ጃኒ እኔ ራሴ ፐርሰናሊ ትሬን አድርጌያት ኢቲኤፍሲ 3 ኤኒ ቲክቶከር ፋይት ለማድረግ ዝግጁ ናት። if you want to say it doesn't matter 3 እስከ 4 የብራዚሊያን ጁጁትሱ ትሬኒንግ ምን እንደሚያደርግላችሁ ምን ጥቅም እንደሚሰጣችሁ ታያላችሁ። አሁን በዚህ ኢቲኤፍሲ 2 ሴዶ ይታጠፋል፣ ይሰበራል፣ እናቱ እድሜ ልኩን ታስታምማለች። ኢቲኤፍሲ 3 ደግሞ ጃኒ will fight any ቲክቶከር ኢትዮጵያ ውስጥ ዛሬ እንደሰማችሁት ነው ጋይስ። ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ታገኙኛላችሁ።